ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ብዝት ይበልልኝ። እንደተለመደው ዛሬም አንድ ሰፈር እናስታውሳለን፣ እንጎበኛለን። የዛሬው አንድ ሰፈር ጉብኝታችን ለኢትዮጵያ በጣም ጥቁር ቀን ወይ መጥፎ ቀን ብለን የምናስባት የካቲት 12 በ1929 የካቲት የሰማዕታት ቀን ፈጸመውን ጭፍጨፋ የምናስታውስበት ምንዘክርበት ሐውልትን በመጎብኘት ነው። ዛሬ 6 ኪሎ ነው የምገኘው። 6 ኪሎ ያው የካቲት እዚህ ጋር መጀመሪያ ቦታውን ላስጎብኛችሁ። እዚህ ጋር የካቲት 12 እንትን አለ፣ ሆስፒታል አለ። ይሄው ፊት ለፊት የምታዩት የካቲት 12 ሆስፒታሉ ነው። 6 ኪሎ ከምናገኛቸው ደግሞ ትልቁ የአንበሳ ግቢ ፊት ለፊት የምታዩት አሁን ፓርክ ሆኗል። የአንበሳ ግቢ እዚህ ልጅነቱን ያላሳለፈ ያልጎበኘ የለም ብዬ አስባለሁ። 6 ኪሎ አካባቢ ቀጥታ ወደ ላይ ደግሞ እዚህ አዲስ አበባ ዩኒቨርሲቲ አለ። ቀጥታ ወደ ላይ ደግሞ ወደ ሽሮ ሜዳ ነው የምንሄደው። ቤተሰብ 6 ኪሎ ጋር ከሚገኙት ቤተክርስቲያን አንዱ የቅዱስ መንበር የማርቆሪዎስ ቤተክርስቲያን 6 ኪሎ አካባቢ የምናገኘው የቅዱስ ማርቆስ ቤተክርስቲያን ነው። አሁን የምታዩት በጣም የቆየ ነው። እድሜ ጠገብ እንደሆነ አንድ ጠይቄ ተረድቻለሁ። ከ100 በላይ አመት ያስቆጠረ ቤተክርስቲያን ነው። 6 ኪሎ አካባቢ ከምናገኘው አንዱ ቤተክርስቲያን ማለት ነው። ከ100 አመት በላይ ያስቆጠረ ቤተክርስቲያን ነው። እሺ፣ ይህ ቤተክርስቲያን ቅዱስ ማርቆስ ቤተክርስቲያን ይባላል። ድሮ በአጼ ኃይለ ሥላሴ ጊዜ የጸሎት ቤታቸው የነበረ ነው። ታሪኩ ብዙ ነው፣ ግን ያው በፊት የነበረው እዚህ መነን ትምህርት ቤት ጋር የነበረ አንድ ቤተክርስቲያን ነበር። አሁን ፈርሶ ነው፣ እሱ ፈርሶ ወደዚህ ነው የመጣውና ታሪኩ በጣም እንትን ነው፣ ረጅም ነው። ከዛ በፊት ግን የአጼ ኃይለ ሥላሴ የነበረ የጸሎት ቤት ነው። ጸሎት ቤቱ ከዛ በኋላ ነው እሳቸው ከስልጣን ከወረዱ በኋላ ነው ወደ ቤተ ክህነት ገብቶ ቤተ ክህነት እንዲያስተዳድረው የተደረገው። በጣም ነው የማመሰግነው ስለሰጠኝ መረጃ። እሺ፣ አመሰግናለሁ። የካቲት 12 ሆስፒታልን ነው የምናገኘው። እሱም እንደዚሁ በጣም የቆየ ሆስፒታል ነው። በየካቲት 12 ከሚገኘው ከአንበሳ ግቢ ፊት ለፊት ማለት ነው። ቤተሰብ ቅድም እንዳስረዳዋችሁ ዛሬ የምንጎበኘው የ6 ኪሎ የሰማዕታት መታሰቢያ ሐውልትን ነው። በሱ ዙሪያ ቅድም እንዳስረዳዋችሁ እዚህ ጋር የካቲት 12 ሆስፒታሉ አለ፣ ኮሌጁ አለ። የሙሉ የካቲት ሆስፒታል ሜዲካል ኮሌጅ ነው ይሄ ህንጻው የምትመለከቱት። እሱም እንደዚሁ እድሜ ጠገብ በጣም የቆየ ሆስፒታል ነው። ዋና ዛሬ እንድናስታውስ የምፈልገው የ6 ኪሎ የመታሰቢያ ሐውልት በአዲስ አበባ በ6 ኪሎ አካባቢ ይገኛል። እሱም ይሄም ሐውልት የቆመበት ዋነኛ ምክንያት ይሄ የዚህ ሐውልት ዋናው እንዲቆም የታሰበበት ዋናው ምክንያት ምንድነው? በአብርሃም ደቦጭና በአብርሃም አስገዶም ፋሺስት ኢጣሊያ ኢትዮጵያኖች ላይ ያደርገው የነበረው ግፍ በተለይ አብርሃም ደቦጭ የጣሊያንኛም ቋንቋ ይችል ስለነበረ በኢጣሊያ ፋሺስት በእነሱ ስር ተቀጥሮ ይሰራ ስለነበር ቋንቋውንም ስለሚያውቅ ብዙ ግፎችና በደሎችን ያውቅ ስለነበረ ሁሌ ይቆጭ ነበረ። እንደውም በእኛ አገር ሰዎች ደግሞ ይጠላ ነበር። ምክንያቱም እነሱን ያገለግላል ተብሎ ጥላቻ ነበራቸው። አንዳንድ ሰዎች ለአብርሃም ደቦጭ ጥሩ አመለካከት አልነበራቸው። ምክንያቱም እነሱን ያገለግላል የሚል ስሜት ስለነበራቸው፣ እሱ ግን እነሱን በማገልገሉ ውስጥ የአገሩን መበደል የአገሩን መቆጨት ሁሌ ያንገበግበውና ለጓደኞቹም ለቅርብ ሰዎችም ያማክር ነበረ። ምንድነው የጀነራል ግራዚያኒ ድሆችን ሰብስቦ በጣሊያን ለተወለደው ህፃን ልጅ ለሱን በማስመልከት ድሆችን ሰብስቦ እርዳታ ሰጣለሁ ብሎ ባሰባሰበበት ቀን ያ ቀን መረጃው ስለነበራቸው እነሱ በዛ ጊዜ ቦምብ ወደሱ እንዲጣል አደረጉ። በዛ ፕሮግራም ላይ አብርሃም ደቦጭና ሞገስ አስገዶም በዛ ቀን ያችን ቀን በመጠቀም ወደ ፋሺስት ኢጣሊያን ግራዚያኒ ላይ ቦምብ ወረወሩ ማለት ነው።
በዛ ጊዜ ያው እንደታሰበው እሱ አልሞተም። አነስተኛ ጉዳት ነው የደረሰባቸው። ግን ያው ታሪክ ጀብዱ ሰርተዋል እነዚህ ሁለት የሀገር ባለውለታ አብርሃም ደቦጭና ሞገስ አስገዶም ማለት ነው። በዛ የተነሳ በቂም በቀል የተነሳ በጣም ዘግናኝና በቃ ታሪክ የማይረሳው ጭፍጨፋ በአረጋውያኖች፣ በነፍሰ ጡር፣ በህፃናቶች ላይ በተገኘው መሳሪያ እንዲጨፈጨፉ ያዘዘበትና ለ3 ተከታታይ ቀናት ህፃን አዋቂ ሳይል በአካፋ በዶማ ቤት ውስጥ ያሉትን ደግሞ ላያቸው ላይ እሳት በመልቀቅ ከ30 ሺህ በላይ በ3 ቀን ውስጥ ጀነራል ግራዚያኒ ህዝቡ እንዲያልቅ የአዲስ አበባ ህዝብ እንዲያልቅ ያደረገበትን ቀን በመታሰቢያ ትውልድ እንዲዘክረው የሱን ደግሞ ጨካኝነት ዓለም እንዲያቀው ዓለም እንዲመሰክርለት የሱን ጨካኝነትና የኢትዮጵያን ህዝብ የአዲስ አበባ ህዝብ ከህፃን እስከ አዋቂ ከነፍሰ ጡር ከሴት ከአርበኞች ሳይቀር የተጨፈጨፉበትን እነሱን ለመዘከር የቆመልን ሐውልት ነው ማለት ነው። ይሄ ትውልድ ሁሌም ያስታውሳቸዋል። አብርሃም ደቦጭንም ሞገስ አስገዶምንም ታሪክ ሁሌ እያከበራቸው ይኖራሉ። የካቲት 12 1929 ሁሌም የማንረሳው አዲስ አበባ የደም መሬት የሆነችበት ህፃናቶች የህፃናቶች ጩኸት፣ የእናቶች ጩኸት፣ የአዛውንቶች ጩኸት ሁሌም ማትረሳው ነው ማለት ነው። እቺ ሐውልትን ባየን ቁጥር ይሄንን አንረሳም እና የሐውልቱ ከታች ሰፋ ብሎ ወደ ላይ የጠበበበት የሄደበት ምክንያት እንደነገሩኝ ምንድነው ጩኸቱ ወደ እግዚአብሔር የዛ ሁሉ የ30 ሺህ ሰው በላይ ህፃናት፣ አዋቂ፣ ነፍሰ ጡር የነሱ ደም ይጮሃል፣ ወደ እግዚአብሔር ይጮሃል፣ ወደ ላይ ወደ እግዚአብሔር ይደርሳል ለማለት እያንዳንዱ የቆመበት የሐውልቱ እንትን ሚስጥር አለውና ዝም ብሎ የቆመበት እያንዳንዱ ነገር ዝም ብሎ የቆመ አይደለም የምታዩትና የዚህ ሁሉ እናት አባቶቻችን የከፈሉት መስዋዕትነት አንረሳቸውም። ሁሌም ታሪክ ያስባቸዋል። ሰማዕታቱ እንዲታሰቡ የቆመ ሐውልት ነው ማለት ነው። የሰማዕታት ሐውልት የካቲት 12 1929 ሁሌም የማንረሳት የኢትዮጵያን የአዲስ አበባ ነዋሪ አርበኛ ህፃናት፣ ሴቶች የተጨፈጨፉበት የአብርሃም ደቦጭና ሞገስ አስገዶም የሰሩት ጀብድ የሚታወስበት የግፍ አገዛዝ የጣሊያን የግፍ አገዛዝ ይበቃናል ብለው ቆርጠው ያደረጉት ተጋድሎን የምናስታውስበት የጣሊያንን የግራዚያኒን ደግሞ ጭካኔ ሁሌም የምናስታውስበት የሰማዕታት ሐውልታችን ዛሬ በእንግዲህ የዛሬ ጉብኝታችን በ6 ኪሎ የሰማዕታት ሐውልትን መታሰቢያ እሱን ለማስታወስ ሞክር ያለሁኝ የአብርሃም ደቦጭና ሞገስ አስገዶም የነሱንም ታሪክ የማይረሳቸው የነሱንም እንደዚቹ ለማንሳት ሞክር ያለው ማለት ነው።
ቅድስተ ማርያም 5 ኪሎ የምታዩት ቅድስተ ማርያም ቤተክርስቲያን የጳጳሱ መኖሪያ ቤታቸውም መንበረ ቢሮአቸውም እዚህ ያለው የምታዩት ቅድስተ ማርያም ነው። ይሄ የኢትዮጵያ ብሔራዊ ሙዚየም ነው። ተመለከቱ፣ ብሔራዊ ሙዚየሙ ነው። ሰላም እንኳን ደህና መጣችሁ ወደ ተስፋ ኮፊ። ተስፋ ኮፊ ከ2006 ዓመተ ምህረት ጀምሮ እስካሁን ድረስ በቡና ኢንዱስትሪ ላይ ተሰማርቶ ያለ ካምፓኒ ነው። እንደገና ተጨማሪ አሁን ደግሞ the biggest restaurant at the back side of ናሽናል ሚውዚየም እዛ ውስጥ ነው የምንገኘው። እንኳን ደህና መጣችሁ። እንኳን ደህና ቆየህን። እናመሰግናለን ስለሰጠኝ መረጃ። ሰብዚህን ገብተን እንግዲህ ምሳችንን እንበላለን። ያለውን ነገር አይት እናደርጋለን ማለት ነው። ቡናችንም ደርሷል። ምሳችንም እንኳን ምሳችንን እንበላለን። ቡናችንን እንጠጣለን። አመሰግናለሁ። ይህን ይመስላል ምግባችን። እንግዲህ አብራችሁን ተመገቡ። በጣም ይጣፍጥ ነበር። በልተናል። የሚጣፍጥ ምግብ፣ የሚጣፍጥ ቡና ነው። በቅርብ ያላችሁ መታችሁ ተጠቀሙላለሁ። እዚህ ያለኝ ቆይታ አመሰግናለሁ። ወደ ሌላው ደግሞ እንቀጥላለን። አምስት ኪሎ ቅድስተ ማርያም ቤተክርስቲያንን ነው አሁን የምታዩት። የቅድስተ ማርያም ቤተክርስቲያን የቅድስተ ማርያም ቤተክርስቲያንን ነው የምታዩት። እዚህ አካባቢ ሸዋ ዳቦ ሬስቶራንቶች፣ ጁስ ቤቶች፣ ብዙ ነገሮች ነበሩ። ከጎኑ ደግሞ የምትመለከቱት የኦርቶዶክስ እምነት ተከታይ የአቡነ ፓትርያርኩ መኖሪያ ቤትና ኦፊሳቸው ነው የምትመለከቱት። ይሄ እርግብ ያው የሰላም ነጭ የሰላም ምልክት ነው እርግብ። ይሄ መኖሪያ ቤታቸው ነው፣ የአቡነ ፓትርያርኩ ኦፊሳቸው ነው አሁን የምትመለከቱት። አምስት ኪሎ አካባቢ እዚህ አካባቢ የምታስታውሱ ከሆነ ሮሚና በርገር እዚህ አካባቢ የ4 ኪሎ የ5 ኪሎ ዩኒቨርሲቲ ተማሪዎች ይህንን አካባቢ በደንብ ታስታውሱታላችሁ። የተለያዩ ሬስቶራንቶች፣ ካፌዎች የረሳኋቸው ስሞችም ካሉ ማለት አሁን አብዛኞቹ አዲስም የድሮም የምታስታውሱ ዳግማዊ ምኒልክ ሁለተኛ ደረጃ ትምህርት ቤት እንደምትመለከቱት የዳግማዊ ምኒልክ የመጀመሪያ ደረጃ ዘመናዊ ትምህርት የተጀመረበት የዳግማዊ ምኒልክ 4 ኪሎ 5 ኪሎ ከ4 ኪሎ ያው ቅርብ ለቅርብ ናቸው። 5 ኪሎ እና 4 ኪሎ እዚህ ጋር ጆኒ ባር እዚህ ጋር አሁን የምታስታውሱ እዚህ ጋር የመኪና ፓርኪንግ የነበረበት ጋር ጆኒ ባር በጣም ትልቅ ቤት። ፊት ለፊት የምናገኘው ደግሞ ከፋሺስቱ ከኢጣሊያ ኢትዮጵያ ሀገራችን ነፃ የወጣችበትን የድል ሐውልታችንን ነው እየዞርን የምንገኘው። የድል ሐውልታችንን ነው 4 ኪሎ አካባቢ የ4 ኪሎ ፕላዛ ዙሪያውኑ ከስር ብዙ ሱቆች፣ ካፌዎች፣ የተለያዩ ነገር መሸጫ ከስር አለው። ዋናው ግን ድላችን
እናትና አባቶቻችን አያቶቻችን የከፈሉበት መስዋዕትነት የድል ሐውልት 4 ኪሎ ጋር በነገራችን ላይ በመጀመሪያ የተቀመጠው የድል ሐውልት የነበረው ሐውልት ይሄ አይደለም፣ ሌላ ነው። ካገኘው ምስሉን ማጋራችሁ ይሆናል። ድል ሐውልትን ነው የጎበኘናት ያስታወስናት ይህ ዘመን እየዘከራት። ይሄ ደግሞ የኛ ትውልድ ደግሞ በሰላሙ ታሪክ የሚሰራበት ዘመን ይሁንልን እያልኩኝ የ4 ኪሎ የድል ሐውልትን አሁን እየተሽከረከርኳት የምገኘው ድላችንን እያጣጣምኩኝ ማለት ነው እየዘወርኩት የምገኘው። ቤተሰብ እንግዲህ የዛሬ ቆይታችን በአዲስ አበባ ከተማዎች ያሉትን ታሪካዊ ማንነታችንን ታሪካችንን የሚያስታውስ እናትና አባቶቻችንን ለኛ ለዚህ ለአሁን ላለነው ትውልድ ለሚመጣው ትውልድ የከፈሉትን ዋጋ የምናስታውስበት በአዲስ አበባ ከተማ ከሚገኙት 4-5 ሐውልቶች ውስጥ ዛሬ ካሉት ውስጥ ሁለቱን ጎብኝተናል። በከተማችን ውስጥ ከሚገኙት 4-5 ታሪክን የሚዘክሩ ሐውልት ውስጥ የካቲት 12 የሰማዕታት መታሰቢያ ሐውልትን በ6 ኪሎ 5 ኪሎንና 4 ኪሎ ላይ ደግሞ የድል ሐውልታችንን ከጣሊያን ድል አድርገን ነፃ የወጣንበትን ሐውልታችንን አስጎብኝቻችኋለሁ። ሌሎቹን ቀስ እያልኩ የማሳያችሁ ይሆናል። ስለተከፈለልን ዋጋ አያቶቻችን ስለከፈሉልን ዋጋ እያመሰገንኩኝ የዛሬውን ፕሮግራሜን እዚህ ላይ የምቋጭ ይሆናል። የተለያዩ ቪዲዮዎች እንዲደርሳችሁ ላይክ አርጉ፣ ሰብስክራይብ አርጉ። አመሰግናለሁ፣ ወዳችኋለሁ። ባላችሁበት ሰላማችሁ ብዝት ይበልልኝ። መልካም ጊዜ ሆነላችሁ።